ዩቲዩብ ገንዘብ የሚከፍልባቸው 5 ዋና መንገዶች። ሰላም፣ ወደ ቻናላችን እንኳን ደህና መጣችሁ። ዛሬ ብዙዎችን የሚያስጨንቅ ጥያቄ ይዘን መጥተናል። ዩቲዩብ ለቪዲዮአችን እንዴት ነው የሚከፍለው? ዩቲዩብ አንድ መንገድ ብቻ ሳይሆን በርካታ ገንዘብ የማግኘት እድላችን ይሰጠናል። እስኪ 6ቱን ዋና መንገዶች በጥልቀት እንመልከት። አንደኛ፣ የማስታወቂያ ገቢ ወይም ዊች አድስ የሚል ስናይ ይህ የዩቲዩብ ክፍያ ዋነኛውና በጣም የታወቀው መንገድ ነው። የዩቲዩብ አጋርነት ፕሮግራም ወይም ዩቲዩብ ፓርትነር ፕሮግራም YPP አባል ስትሆኑ በቪዲዮአችን ላይ ከሚታዩ ማስታወቂያዎች ገቢ ማጋራት ትጀምራላችሁ። እንዴት ይሰራል ማስታወቂያው? ለጉግል አድሰንስ ይከፍላሉ። ከጉግልም ከዚህ ገቢ የተወሰነ በአብዛኛው 55% ያህል ለቪዲዮ ፈጣሪው ይሰጣል። መቼ ነው ገንዘብ የሚያስገኘው? ተመልካች ማስታወቂያችሁ ሲመለከቱት ወይም ሲጫኑ ዋና መስፈርት ለYPP ለመመዝገብ ቢያንስ 1000 ተመዝጋቢዎች ወይም 1000 ሰብስክራይብ እንዲሁም በ12 ወራት ውስጥ 4000 የህዝብ እይታ ሰዓት ፐብሊክ ዊች ሃወር ወይም በ90 ቀን 10 ሚሊዮን ሾርት እይታዎች ሊኖሩ ይገባሉ። ሁለተኛ፣ የዩቲዩብ ፕሪሚየም ወይም ዩቲዩብ ፕሪሚየም ሪቫይን። ይሄ አንዳንድ ተመልካች ማስታወቂያው የሌለው እይታ ለማግኘት ወርሃው ክፍያ በማክፈል የዩቲዩብ ፕሪሚየም ይጠቀማሉ። እንዴት ይሰራል? የዩቲዩብ ፕሪሚየም ተመዝጋቢዎች እናንተ ይዘት ሲመለከቱ ከክፍያው የተወሰነ ክፍል እንደ እይታ ድርሻ ይቆረጥና ለእናንተ ይከፈላል። ጥቅሙ ምንድን ነው? ማስታወቂያው የሚይዙሉ ወይም ማስታወቂያው ማጎጃ አድድ ብሎከር የሚጠቀሙ ተመልካቾች ቢኖሩም የፕሪሚየም ተመዝጋቢዎች የእናንተ ቪዲዮ ሲመለከቱ አሁንም ገቢ ታገኛላችሁ ማለት ነው። ክፍል 3 የሰርጥ አባልነት ወይም ቻናል ሜምበርሺፕ ሲሆኑ ይህ መንገድ ደጋፊዎች በቀጥታ የሚደግፍበት ነው። እንዴት ይሰራል ሲል ደግሞ አድናቂዎች ለተጨማሪ ጥቅሞች ወርሃው ክፍያ በመክፈል የቻናላቸው አባል ይሆናሉ። ምሳሌዎች ለምሳሌ ልዩ ባጆች፣ ከስተም ባጆች፣ ልዩ ኢሞጆች ወይም ለአባላት ብቻ የተለቀቁ ቪዲዮዎች ማግኘት ይቻላሉ። ለማን ነው የሚሰራው? ከደጋፊዎች ጋር ጠንካራ ማህበረሰብ ወይም ኮሚኒቲ ሊገነቡ ቻናላችን በጣም ተመራጭ መንገድ ነው። አራተኛ ስናይ ደግሞ በስፖር ፊቸር የሚባል ማለት ነው። ይሄ ስፖር ፊቸር ወይም ስፖር ታንክስ ስናይ ደግሞ ስፖር ፊቸር ወይም ስፖር ቻት፣ ስፖር ስቲከር፣ ስፖር ታንክስ እነዚህ በዋናነት በቀጥታ ስርጭት ላይቭ ስትሪሚንግ እና ፕሪሚየም ጊዜ ደጋፊዎች የሚጠቀሙ ናቸው። ስፖር ቻት እና ስፖር ታንክስ ደጋፊዎች የክፍያ መልእክት በመላክ ቻቱን ጎልቶ እንዲታይ ወይም አንሚቴድ ስቲከርስ እንዲለጠፉ ያስችላል። ስፖር ታንክስ ደግሞ በተለመደ ቪዲዮችን ላይ ስር ደጋፊዎች ለመግለጽ የሚከፍሉት ሲሆን ኮሜንታቸውን ጎልቶ እንዲወጣ ያደርጋል። ኮሜንት ሲጽፉ ጎልቶ ይወጣል ማለት ነው። ጥቅሙ ከደጋፊዎች ጋር ገንዘብ ትስስር መፍጠርና የቀጥታ ስርጭት ገቢን መጨመር ያግዛሉ። ክፍል 5 ደግሞ ዩቲዩብ ግብይት ወይም ዩቲዩብ ሾፒንግ ማለት ነው። የቪዲዮ ፈጣሪዎች ዩቲዩብ ግብይት ወይም ዩቲዩብ ሾፒንግ፣ ይህ ደግሞ የራሳችን ምርቶች ወይም የሌላ ኩባንያ ምርቶች ለደጋፊዎች የምትሸጡት መንገድ ነው። እንዴት ይሰራል? የራሳችን እቃዎች በቪዲዮአችን ስር በቀጥታ ሊንክ ታደርጋላችሁ። ደጋፊዎች ቪዲዮዎችን እየተመለከቱ መግዛት ይችላሉ። የአፍሌት ኢንካም ማግኘት ከሌላ ብራንድ ጋር በመስራት በቪዲዮውን ላይ የነሱ ምርት በመጥቀስ እና ሊንክ በማስቀመጥ የሽያጭ ኮሚሽን ማግኘት ትችላላችሁ። እንግዲህ የዩቲዩብ የገንዘብ የሚከፍልባቸው 5 ዋና መንገዶች አይተናል። ቁም ነገርም አንድ ላይ ብቻ መደገፍ ሳይሆን እነዚህ ሁሉ አማራጮች ተጠቅሞ የገቢ ምንጮች መፍጠር ነው። የእርሶ ተወዳጅ ገንዘብ ማግኛ እንዴት ነው? ከታች ኮመንት ላይ ያሳውቁኝ። ቪዲዮውን ከወደዱት ላይክ ያድርጉ። ለተጨማሪ ጠቃሚ መረጃ ሰብስክራይብ በማድረግ አይርሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ዳና ይሁኑ። 6ኛ የቀረው ግን ብራንድ የሚል ነው። ብራንድ ካለን በኢሜይል ኮኔክት አድርገን የምንሰራበት ነው። እሱ በቀጣይ እመጣለሁ። እስከምንመጣ ድረስ ግን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ባይ ባይ።